ሰላም ሰላም የእግዚአብሔር ቤተሰቦች የክርስቶስ ኢየሱስ ወዳጆች ሰላም ለእናንተ ይሁን። ዛሬ የምናየው የእግዚአብሔር ቃል በሁለተኛ ዜና ምዕራፍ 7 ከቁጥር 14 እና በኦሪት ዘዳግም ምዕራፍ 11 ከቁጥር 25 ባለው ቃል ላይ እንማማራለን። እግዚአብሔር ድንቅ ነገርን ሰጥቶናል። ድንቅ ነገር ይሆናል። የጌታ መንፈስ ከኛ ጋር አለ። አሜን። እንደዚህ ነው የሚለው ሁለተኛ ዜና ምዕራፍ 7 ከቁጥር 14 ላይ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውን ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ እፈውሳለሁ። እንግዲህ በዚህ ቃል ላይ እንደምናየው እግዚአብሔር አምላክ በስሜ የተጠሩት ሕዝቤ ይላል። በስሙ የተጠራ ነው ሕዝብ እኛ ነን። እኛ በክርስቶስ ኢየሱስ የተጠራን፣ የዳንን፣ የተፈወስን፣ ሁሉን ነገር በክርስቶስ ኢየሱስ ያገኘን ሕዝቡ ነን፣ ልጆቹ ነን። ስለዚህ ለነዚህ ደግሞ ምን ይላል? ሰውነታቸውን አዋርደው ቢጸልዩ። ሰውነታችንን አዋርደን ለክርስቶስ ኢየሱስ ዝቅ ብለን ብንጸልይ፣ ብንጮህ፣ ወደ እርሱ አቤት ብንል እግዚአብሔር ይሰማናል። ይቅርታ፣ እግዚአብሔር ይሰማናል። ምክንያቱም የሚሰማ የሚናገር የሚመልስ አምላክ አለን። ኢየሱስ ጌታ ነው። ለዚህ ነው በፊቴ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ። የእግዚአብሔርን ፊት ዕለት ዕለት መፈለግ ያስፈልጋል። በእግዚአብሔር ቤት ውስጥ ሁል ጊዜ ወድቀን ራሳችንን ዝቅ አድርገን ልንጸልይ ልንጮህ ያስፈልጋል። ወንድሞቼና እህቶቼ፣ ለዚህ ነው እግዚአብሔር በፊቴ ቢወድቁ ቢጸልዩ ዝቅ ቢሉ እንደዚህ ያለ ከክፉ መንገዳቸውን ቢመለሱ። እኛ ክፋት ብቻ ነው ይዘን እየተጓዝን ያለነው። እግዚአብሔር ከክፉ መንገድ እንድንወጣ ሁል ጊዜ እግዚአብሔር ይፈልጋል። እኛ ሁል ጊዜ ወደ ክፋት መንገድ ብቻ እንወጣለን። የጽድቅን መንገድ ትተን የክፋትን ስራ ብቻ ነው ይዘን የምንጓዘው። ለምን ይሆናል ይሄ? እግዚአብሔር አምላክ ጻድቅ ነው። እርሱን ደግሞ በጽድቅ መንገድ ወደ እርሱ ጋር እንድንመላለስ ሁል ጊዜ በእግዚአብሔር ፊት መውደቅና መጸለይ፣ መጮህ፣ ሕልውናው እንዲያገኘን ማድረግ፣ ኃይሉ እንድንቀበል ማድረግ የኛ ድርሻ ነው። እግዚአብሔር ደግሞ ማድረግን ይችላል። በሰማይ ሆኜ አለ እሰማለሁ አለ። ጩኸታችሁን የሚሰማ አምላክ ከዚህ በላይ እግዚአብሔር ምን ያድርግ? እባካችሁን ተመለሱና ወደ እኔ ጩኹ፣ እኔም ከሰማይ ሆኜ ስለ እናንተ ጩኸት እሰማለሁ እያለ እኮ ነው። ማን እንደዚህ የሚል አባት አለ? እሰማለሁ፣ ሁሌ እናንተ ድምፅ ይናፍቀኛል የሚል አባት የለንም። እንደ እግዚአብሔር ያለሽ ማን ነው? ኢየሱስ ጌታ ነው። እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ ያለ ማን ነው? ጩኸታችሁን እሰማለሁ የሚል አምላክ። ለዚህ ኃጢአታችሁንም ይቅር እላለሁ እፈውሳለሁ አለ። ፈጽሞ አጥባችኋለሁ፣ ፈጽሞ ይቅር እላችኋለሁ፣ ፈጽሞ አያስበውም። እናንተ ብቻ ወደ እኔ ተመለሱ ልጆቼ ይላል እግዚአብሔር። ተመለሱ ልጆቼ፣ ወደ እኔ ተመለሱ፣ ኑልኝ ይላል እግዚአብሔር። ወደ እግዚአብሔር ስንመጣ ደስታ አለ፣ ፍቅር አለ፣
ሰላም አለ፣ ጤና አለ፣ ሀብት አለ። ምን የሌለ ነገር አለ? እግዚአብሔር ጋር ሁሉ በእርሱ እጅ ነው፣ በመዳፉ ውስጥ ነው ያለው። ከኛ የሚፈለገው ወደ ክርስቶስ ኢየሱስ መቅረብ፣ ኃጢአታችንን መናዘዝ፣ በፊቱ መውደቅ። እግዚአብሔር ደግሞ ከሰማይ ሆኖ ይሰማል። የሚሰማ አምላክ አለን። እባካችሁ ወደ እግዚአብሔር አምላክ ተመለሱ። በኦሪት ዘዳግም ምዕራፍ 13 ከቁጥር 5 ላይ ያለው በእናንተ ፊት ማንም መቆም አይችልም። 4 ነጥብ ነው እግዚአብሔር ያስቀምጠው። ማንም በፊታቸው መቆም አይችልም። ምክንያቱም ከፊታችሁ የሚቆም አጋንንት ነው፣ እሱ ይመታል። ምክንያቱም ከእናንተ ፊት ያለ ጌታ ኢየሱስ አለ። ጠላት አይቆምም፣ ዲያብሎስ አይቆምም፣ መተተኛ አይቆምም፣ ድግምት አይቆምም፣ አይቆምም። ለምን? በእናንተ ላይ ያለው የእግዚአብሔር ክብር ያንን መንፈስ ይመታልና። ኃይል እናንተ ጋር አለ፣ ጉልበት እናንተ ጋር አለ፣ አቅም እናንተ ጋር አለ፣ ሰላም እናንተ ጋር አለ፣ ጸጋ እናንተ ጋር አለ። ሐራቱ ካባሼላ ዶሲያ ሁሉ ነገር እናንተ ጋር አለ። ታዲያ ዲያብሎስ በምን አይነት አቅም ነው ሊቋቋማችሁ የሚለው? ማንም ሊቋቋማችሁ አይችልም። ምክንያቱም እግዚአብሔር ከእናንተ ጋር ነውና። እንደዚህ ይላል አምላካችሁ እግዚአብሔር እርሱ እንደተናገራችሁ ማስፈራራታቸውን፣ ማስደንገጣቸውን አያችሁ። እግዚአብሔር ለእናንተ የነገረው ምንድን ነው? ምንድን ነው ከእግዚአብሔር የሰማችሁት? የሰማችሁት ተስፋ ምንድን ነው? እግዚአብሔር በየጊዜው በየቀኑ በየዕለት እየተናገረ ነው እና የሰማችሁት ነገር ምንድን ነው? ምንድን ነው ከእግዚአብሔር ጋር ያዳመጣችሁት? የተቀበላችሁት ምንድን ነው ከእግዚአብሔር? ጠላት እያስፈራራ እስከ መቼ ድረስ ከእናንተ ጋር ይኖር? እያስደነገጠ እስከ መቼ? እግዚአብሔር ለዚህ ነው የተናገራችሁ። እግዚአብሔር እንደዚህ ይላል ማስፈራራታቸውን ማስደንገጣቸውንም በምትረግጡት ምድር ሁሉ ላይ ያኖራል። እነሱ እያስፈራሩት እናንተ ታስፈራራላችሁ። እነሱ እያስደነገጡ የእናንተ ኃይል እነሱን ያስደነግጣል። ከዛ በዚያ ቦታ ላይ ደግሞ አኖራችኋለሁ። 4 ነጥብ ማተብ ነው የመጣው እግዚአብሔር። ይህ መንፈስ ያገኛቸው በትንሣኤው ኃይል፣ ይሄ ኃይል ያገኛቸው። ለዚህ ነው እግዚአብሔር በስሜ የተጠሩት ያለው። እኛ በስሙን የተጠራ ነው። ሃሌሉያ! እኛ በስሙን የተጠራ ነው። ሕዝቤ ሰውነታቸውን አዋርደው ቢጸልዩ፣ ወደ እኔ ቢጮሁ እኔም ከሰማይ እሰማለሁ። እንዲህ ያለ አባት ነው ያለን። እባካችሁ ቅዱሳን የእግዚአብሔርን ድምፅ ስሙ። እግዚአብሔር አምላካችሁ ምንድን ነው ያለው? ስሙት። እሱ የተናገረውን ስሙ። እሱ የተናገረውን ይፈጽማል። እሱ የተናገረውን ያደርጋል። የሚፈጽም የሚያደርግ አምላክ ነው ያለው። እኛ የምናመልከው ጣዖት አይደለም። የጌቶች ሁሉ ጌታ፣ የነገስታት ሁሉ ንጉሥ፣ የአማልክቶች ሁሉ አምላክ የሆነውን እግዚአብሔርን ነው የምናመልከው። እሱም በእውነትና በመንፈስ ይመለካል። አሁንም እግዚአብሔርን ማምለክ ይሁንላችሁ። የእግዚአብሔርን ድምፅ መስማት ይሁንላችሁ። እግዚአብሔር የተናገረው በሕይወታችሁ ላይ ይፈጸም። እንጸልይ። ላዶሴኬ ቤንታ አላ ሪከራባሼ ላዶሲያ በጌታ በኢየሱስ ስም የእግዚአብሔር መንፈስ ያገኛችሁ። የእግዚአብሔር ጸጋ ያገኛችሁ። የእግዚአብሔር ክብር ያገኛችሁ። በትንሣኤው ኃይል የእግዚአብሔር ኃይል ያገኛችሁ ዘንድ ጸልያለሁ። በእግዚአብሔር እጅ ውስጥ የእግዚአብሔር ኃይል በእናንተ ላይ ይገባ ዘንድ ጸልያለሁ። የጠየቃችሁ ጥያቄ መልስ ያገኝ ዘንድ ጸልያለሁ። በእግዚአብሔር ፊት ውደቁ። እግዚአብሔር ስለ እናንተ ይዋጋል። እግዚአብሔር ከሰማይ ሆኖ ይሰማል። እግዚአብሔር ይስማችሁ፣ ፊቱንም ያብራላችሁ። የእግዚአብሔር ክብር ያገኛችሁ።
የመንፈስ ቅዱስ ክብር ያገኛችሁ፣ የመንፈስ ቅዱስ ኃይል ያገኛችሁ፣ ጸጋው ያገኛችሁ፣ ክብሩ ያገኛችሁ። ቤታችሁ በክብር ይሞላ። ቤታችሁ በእሳት ይሞላ። ቤታችሁ በደመናው ይሞላ። ቤታችሁ የኃይል ቤት ይሁን፣ የጸሎት ቤት ይሁን። የራካባ ዤኬቤንታላዶሲያ ለብሬተኬቤዤላዶሲያ በጌታ በኢየሱስ ስም ቤታችሁ የጸጋ ቤት፣ የክብር ቤት፣ የሞገስ ቤት፣ የኃይል ቤት፣ የጸጋ ቤት እግዚአብሔር አምላክ አደረገ። ቤቱ የጸሎት ቤት ተብሎ ተጻፈ። በኢየሱስም ቤታችሁ የክብር ቤት ሆነ። ደመና መጣ በልጁ በክርስቶስ ኢየሱስ አሜን። ተባረኩ። የጌታ መንፈስ ያገኛችሁ በልጁ በክርስቶስ ኢየሱስ አሜን።